እንደገና ወደ ኦርቶዶክስ እምነትን አንድ ብሎ ማሰብ እንዲጀምር ብዙዎችን የሚባቸው ውስጥ ሲዲ ያስቀመጡ እና እሱን ነገር እንትን ነው። ምናልባት አይተው ይሆናል። ካየኸው ለምን ብትሄዱበት የተወሰነ ነገር ፕሮግራም የሚል ናሰብ ኑሮዬ ነው እንጂ አስገባጅ። አዎ አይቼዋለሁ። እንዴ በጣም ቫይራል ይወጣ በጌታ ስብናተ እንዲህ በስማ እኔ ማለት የመጀመሪያዎቹ ቀን እንደዛ ግን ከዛ በኋላ በክርስቶስ ቁሰው ቪዲዮ ያልደረሰበት ቦታ የለም እና ትልልቅ ዩቲዩቦች ላይ ምናምን በቃ በጣም በየቦታው ነው የተዳረሰው እና በሚገርም ደረጃ ነው ቫይራል የወጣው ያ ቪዲዮ እና በጣም ነው ደስ የሚለው። በዛ ሁሉ ውስጥ በቃ በጣም ሁሌ ክርስቶስን ነው የምላችሁ። በጣም ሻይ ማለም ነካ በእውነት የምር ግን ስለ እውነት ሁሌ የማስበው አይዊሽ የኢትዮጵያ ቤተክርስቲያን ይሄ በዓለም አቀፍ ደረጃ ማለት ነው በደንብ ድምጿ ቢሰማ ብዬ አስባለሁ እና አይዊሽ ደግሞ ኢቨን ይሄ የእንግሊዝ ቋንቋው ላይ ራሱ በደንብ ፍሉዌንትሊ መናገር ብንችል እና ፕሮግራሞቻችን አንዳንዴ በዚህኛው ቋንቋም ቢሆን በቃ በጣም ጸደይ ነበር ማለት አሁን የእኛን ያሰብኩት ሁሉም የራሱን ኮንትሪቢዩት ቢያደርግ በሚለው ማለት ነው። እኛም የራሳችን ዝም ብለን በእንግሊዝኛ ጀምርልን፣ አሜሪካ ያሉት በደንብ እንዲገለገሉ በእንግሊዝኛ ጀምርልን እያሉ ነው። ማኔ እንደውም እሱን ድምፅ ልጠይቅ ነው የገባሁት። እኔ የምልህ ጋብዣ ያልነበረ ለምን ቀረ? አኬ ምን ጋብዣ ያልነበረ አሜሪካ ያሉ ዲያቆናት ጋር ሩም ከፍተው ተጠብቀ ነበረ እንዴ? እነሱ ኦኬ፣ ፕሮግራማቸው የእንግሊዝ ነው እንዴ? ኮምፕሊትሊ እንግሊሽ ነው። መኳንንትና ልደት መጥተው ፈለገ በቃ የፈለገን አላየውም እንግሊዘኛው እነሱ ናቸው እንዴ? ያ አዊሽ አሁን ቢኖርና ብጋብዘው ዲያቆን ሳሚ መኩና ለተሰመሩ እነሱንም አግኝቻችሁ የሆነ ቀን ላይቭ ያስተጋባሪ ማለት ነው። ኦኬ ዲያቆን ነበር እና አግኝቻቸው ዝም ብዬ እንትን ኮመንት አድርጌላቸው ነበረ እና ኦኬ እነሱ ናቸው እንዲህ ለካ አላወኩም ነበረ እነሱ እንደሆኑ ባለፈው ያውሩኝ ማለት ነው። እና ምንድነው እንዳሉት ሙሉ በሙሉ እንግሊዝ የተገራደፈ እንግሊዝማ ይዘን አንወጣም፣ ራሳችንን አናስበላም።